በፊት የነበሩት ሰራዊቶች ጠላትን ባይከላከሉ ኖሮ አሁን ይሄ ሰራዊት አይኖርም ኢትዮጵያ ማትኖር ስለዚህ እነሱ መስዋዕትነት ከፍለዋል ኖረዋል ኢትዮጵያን አኖረዋል ስለዚህ አሁን ባለተራዎቹ እኛ ነን አገር የመጠበቅ ለዚች ሀገር መተከለለት ህይወት የመክፈል እኛ ጠላትን ስንመታ ጸጥታውን ሰላማን ስናረጋግጥ ለማታይ መንግስት ደግሞ የኢትዮጵያን ከፍታ የሚያረጋግጡ አነጋጋሪ ሆኖ ሜጋ ፕሮጀክቶች እየገነባ ጠላቶች ጭምር እውቅና እየሰጡ ነው ያሉት የኢትዮጵያ እድገት ይሄን እኛ በህይወታችን ይያለን ማስቀጠል መቻል ነው ያለን እኛ ይያለን ግን የተጀመረው ልማትና ኢትዮጵያን የሚያፈርስ ኃይል ሊያፈርሳት አይችልም ከተለማች ጀግኖች ይሰዋሉ ጀግኖች ይፈጠራሉ ስለዚህ እኛ አንድ ሀብት ያለችን ኢትዮጵያ የምትባል ሀገር ነች እሷ ከሌለች እኛ የለንም ስለዚህ እሷን የመጠበቅ ደግሞ ይያ